እግዚአብሔር ልጅ እንዲሰጣት ለብዙ ዘመናት የተማጸነች የካህኑ የዘካርያስ ሚስት ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን በመላኩ በቅዱስ ገብርኤል ብስራት ሰኔ 30 ነው የወለደችው። ስለዚህ የመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል በገረሴ መጥምቀ መለኮት በታላቅ ድምቀት ይከበራልና በአዋሳ ያላችሁ፣ በሻሸመኔ ያላችሁ፣ በዙሪያው ያላችሁም አዋሳ ላይ ጉዞ ስለተዘጋጀ ወደ ገረሴ መጥምቀ መለኮት እየተመዘገባችሁ ከማህበሩ ጋር መሄድ ትችላላችሁ። የጉዞ አዘጋጅ ወሰን ይባላል። ጉዞ መነሻ ሰኔ 28፣ መመለሻ ገባኛል። ካደረገልኝ በላይ ቃላት የለኝም። ስለመጥምቅ መናገር የምችለው ነገር የለኝም። ግን ያው ከልጅነቴ ጀምሮ ዘክረዋለሁ። በዓመት አንዴ የኔ ቢጫ በላለሁ። ልጆቼን በሰላም ይገባኛል። ካደረገልኝ በላይ ቃላት የለኝም። ስለመጥምቅ መናገር የምችለው ነገር የለኝም። አትዝጉት ደጁን እንመላለስ፣ የተወደደው በእኛ ላይ ይንገስ፣ የምናቀርበው ለጌትነት